ስኬት ያለው ወይስ ሰክሰስ የሆኑ ሰዎች ጋር የሚያገኛችሁን ተሞክሮ ወደ እኔ ህይወት ላይ መሞከር እፈልጋለሁ። ግን እኔ በህይወቴ ማድነቅ የምፈልገው ነገር ምን አይነት ሰው እንደሆነ እኔ ለይቼዋለሁ እና እናንተስ ምን አይነት ሰዎችን ነው ማድነቅ የምትፈልጉት? ወይ ኢሃቶም ቢሆንስ ኢካቶም ቢሆንስ በከፈኛል እንደ ኤጌሌ ቢሆንስ የምትላቸው ነገር ማን ነው መምሰል የምትፈልጉት? ለማንኛውም ለምሳሌ እኔ መሆን የምፈልገው ሰክሰስፉል ያደረጉ ሰዎችን ነው። ለምሳሌ በስራቸው ውጤታማ የሆኑትን ተግቶ ሰርቶ ባለሀብት የሆኑትን በሚሰሩት ነገር ላይ ስኬታማ የሆኑትን ሰዎችን ነው መሆን የምፈልገው። እናንተም እንደዛ ብትሆኑ የተሻለ ይሆናል። ለምሳሌ እነሱ መሆን ብትፈልጉ ልክ እንደነሱ መስራትን ትቀናላችሁ፣ ከእሱ ሀሳብን ትሰርቃላችሁ። የተለያየ ነገሮችን በማሰብ ወደ እሱ ነው የምትጠጉት። ጓደኛችሁም ሆነ የምታስቡት የምትጠጉት ሰዎች በጣም ስኬታማ ሰዎች ቢሆኑ የእናንተ ህይወትም ነገ ስኬት ላይ ኦርደርሊ የተያዘ ይሆናል ማለት ነው። ግን ጓደኛችሁ ወይስ የምትከተሉት ሰዎች ከእናንተ እና ከእናንተ በታች የሚሆን ሰው ከሆነ ልክ ከሱ ሉዝ የሆነ ሀሳብ እንጂ የሚኖሩት ከፍ ያለ ሀሳብ የተሻለ ሀሳብ ወይ እሱን የሚመስል ሀሳብ መስረቅና መቅሰም አትችሉም ማለት ነው። ስለዚህ በህይወቴ ማድረግ ማሰብ የምፈልገው ነገር ምንድነው? ስኬታማ የሆኑ ሰዎችን መደገፍና እነሱ ጎን ሆኜ የእነሱን ተሞክሮ ማድረግ ስለምፈልግ ነውና ብዙ እንደዚህ የሚያስደርግ